ይህ አሰራር የሆነው የመምፊስን ከተማ ከማግኘታችን በፊት ከማስተዳደራችን በፊት ነበር። ሊኖርማንት ሩስላ ጁንት ሂውስተን እንደሚገልጹት በጥንቃቄ የተሰራው ማረጋገጫ እንደሚያስረዳው ኢትዮጵያውያን የመጀመሪያዎቹ የአረቢያን ነዋሪዎችና ሀገራዊ ልምዳቸው ስማቸውን አዲትስ ተብለው ይጠሩ ነበር በማለት ገልጿል። እነዚህ ስሞች የተገኙት አድ ተብሎ ከሚጠራው ስም የካም የልጅ ልጅ ነበር። ሊኖርማንት ሲገልጹ እኛ እንደምናስታውሰው በሁሉም የሚታሰበው የኢትዮጵያ ስርወ መንግስት የተገኘው በማንኛውም ባለፉት ጊዜያት በሁሉም ዓመታት የበላይ ነበር። የኢትዮጵያውያን ረጅም ጊዜ የቆየ ባህል አስደናቂነት መስማት የሚያስገርም አይደለም። ይህ ማለት የኢትዮጵያውያን ግብፅንና የደቡብ ምዕራብ አረቢያን አሰልጣኝ መሆናቸው የታወቀና የማያጠራጥር ስለሆነ ነው። ይህን መሰረት በማድረግ ስንመለከት አረብ ጥንታዊት ኢትዮጵያ ነበረች። ቀደም ባለው የሥነ ጽሑፍ መዝገብ በግሪክ አረቢያ ኢትዮጵያ ተብሎ ይታወቃል በማለት ጆን ዲ ባልዱዊን 1875 እንደ አውሮፓውያን አቆጣጠር አብራርተዋል። እንዲሁም የትምህርትና የሥነ ጥበብ ሚኒስቴር 1962 ዓመተ ምህረት ኢትዮጵያ በሰሜን ምስራቅ ከቀይ ባህር በምስራቅ ከህንድ ውቅያኖስ ጋር ትዋሰን የነበረችና በሰሜንም በኩል ኑቢያን ጨምራ ስትገዛ የነበረች ሰፊ ሀገር እንደነበረች ይናገራል። በተያያዘ ቦቻርት በ1926 እንደገለጹት እንደ ጄኔሲስ የመሳሰሉት የሚሉት አፍሪካ ኢትዮጵያ ነበረች። በመሆኑም አፍሪካ ኢትዮጵያ ነበረች የሚለውን ሐሳብ ትክክል መሆኑን ለማረጋገጥ በ1665 እንደ አውሮፓውያን አቆጣጠር የተጻፈው መጽሐፍ ላይ የተገኘው ካርታ በትክክል ይገልጸዋል። እንዲሁም የአትላንቲክ ውቅያኖስ የኢትዮጵያውያን ውቅያኖስ እንደነበር በካርታው ላይ ይታያል። እናም ጥንት ኢትዮጵያውያን ምን ያህል ጠንካሮች እንደነበሩ ማወቅ ከዘመኑ እድገት ጋር በማዋሃድ መተግበር እንድንችል ያደርገናል። ስለዚህ ወጣቱ ትውልድ ካለፉት አያቶቻችንና ቅድመ አያቶቻችን ብልህነትንና ብርታትን ተምረን ራሳችንን ቆም ብለን ማዳመጥ ይገባናል። መምህርና ደራሲ ነጋ ገረመው ታምራት ለዛሬ አበቃን። መልካም ሳምንት።